ተደስተው ነበረ። በኋላም 6666 ጊዜ ገርፈው ሲሰቅሉት ተደስተው ነበረ። በመጨረሻም ደግሞ ዮሴፍና ኒቆዲሞስ ወደ መቃብር ሲያወርዱላቸው ሲቀበር አረፍነው ሞተልን ብለው ተደስተው ነበረ። ነገር ግን ይህ ደስታቸው ከተወሰኑ ሰዓታት በኋላ ወደ ሐዘን ነው የተቀየረው። አዝነው የነበሩ ሐዋርያት፣ ተበትነው የነበሩ ሐዋርያት፣ ትንቢት ተናግረው የነበሩ አባቶቻችን ነቢያት በዚህን ሰዓት አንዳንዶችን በመጠራጠር ሙቶ ይቀር ይሆን እያሉ ሲያዝኑ ነበረ። ሌሎች ግን አምላክ የተናገረው እንደማይቀር እርግጠኛ ስለሆነ በሦስተኛው ቀን እንደሚነሳ ተስፋ ያደርጉ ነበርና የኔና የእናንተ ጌታ መድኃኔዓለም ኢየሱስ ክርስቶስ በዛሬው ዕለት በመንፈቀ ሌሊት በአባቱ ፈቃድ በመንፈስ ቅዱስ ፈቃድ በራሱ ስልጣን ሞትን አሸንፎ ተነስቷልና ደስ ይበላችሁ የክርስቶስ ቤተሰቦች። በዚህ በትንሣኤው ሰማይ ምድር፣ በሰማይ ያሉ መላእክት፣ በምድር ያሉ ደቂቀ አዳም የሰው ልጆች በሙሉ ደስ ብሏቸዋል። ምክንያቱም ደስታችን ተረጋግጧልና በኢየሱስ ክርስቶስ በራሱ በመነሳቱ ደስታችን ተረጋግጧል። አሁን በዚህ በቅዳሴው ላይ ሲነበብ የሰማችሁት ወንጌል ቅድመ አስተርአያ ለማርያም መድኃኒታችን ኢየሱስ ክርስቶስ ከተነሳበት ዕለት ጀምሮ እስከ 40ኛው ቀን ከ10 ጊዜ በላይ ለወዳጆቹ ለደቀ መዛሙርቱ ለሐዋርያት ተገልጦላቸዋል። ከነዚህ መካከል 5ቱን በዛሬው ዕለት ነው የተገለጠላቸው። ቅድመ አስተርአያ ለማርያም መግደላዊት፣ መጀመሪያ ለማርያም መግደላዊት ተገለጠ ይላል። ይቺ ማርያም መግደላዊት ሕይወቷን ያስተካከለላት ታላቅ ውለታ ያላት እናት እህት ናት። 7 አጋንንት አድሮባት በደዌ ተይዛ ትኖር የነበረች ሴት ናት። ከዚህ ሁሉ በሽታ ነፃ ያደረጋት ሴት ስለሆነች መድኃኒታችን ኢየሱስ ክርስቶስ በአይሁድ እጅ ከተያዘበት ቀን ጀምሮ ታነባ ነበረ፣ ታለቅስ ነበረ። በዛሬው ዕለትም እንደ ዕብራውያን እንደ እስራኤላውያን ሕግ መሰረት አንድ ሰው በሞተ በሦስተኛው ቀን መቃብሩ ሽቶ ይቀባ ነበርና ሽቶውን ይዛ ወደ መቃብር እየገሰገሰች ነበርና ማርያም መግደላዊት ሽቶውን ይዛ ወደ መቃብር ስትገሰግስ ሁለቱን መላእክት በመቃብር አጠገብ አየች ነው የሚል። እነዚህ መላእክቱም አበሰሯት። አንቺ ሴት ለምን ታለቅሻለሽ ብሎ ሲያበስሯት ዘወር ስትል የክብር መድኃኒት መድኃኔዓለም ኢየሱስ ክርስቶስን በኋላዋ ቆሞ አየችው። እሱም ማርያም ብሎ ጠራት። እሷም ረቡኒ አለችው። ተገለጠላት። ለማርያም መግደላዊትና ለሌሎች ለወዳጆቹ የተገለጠ አምላክ ለሁላችን ይገለጥልን። ያስተማረን የገሰጸን የመከረን የሰራዊት ጌታ ስሙ ለዘላለም የተመሰገነ ይሁን። መልካም ባለ ሁላችን ይሁንልን።